ከባድ ችግር ውስጥ ገባች። ጽናት እንግዲህ አቶ ተሰማ ወንድሜን ካላገባሽ ከብቶቹን አልመልስም ብሎ ከኪራ ጋርና እንዲሁም ደግሞ ከጽናት ጋር ከሊኒ ጋር መፈራረምና መዋዋል እንዳለባቸው ተናገረ። ኪራ አበደ። ትሰማኛለህ? እኔ ያለኝ ሀብትና ንብረት አይደለም ያባየን እነዛን ከብቶች ሙሉ ሜዳውን የሚጨርስ ገንዘብ ነው ያለኝ ብሎ ሲለው፣ አረ እባክህ እንደዛ ከሆነ ታዲያ ለምን ገዝታ አትሰጠውም? ትሰማኛለህ? የጽናት ከብቶች እኮ እቤት ተወልደው ያደጉ በሮቹም እቤት ተወልደው በሬ የሆኑ ናቸው እንጂ ከውጭ አንድም በሬ የለም። ስለዚህ እነሱን ሁሉ ማሳካት ተቻልክማ አድርገው ብሎ አለው። ኪራ እጅጉን ተናደደ። ሰኒና የናሆሜ አባት ከተገናኙ በኋላ ልጅ ለበደልኩሽ ነገር በጣም ይቅርታ፣ የኔ ሚስትና እንዲሁም ደግሞ አብራት ያለችዋ ልጅ የናሆምንና የምሩን ትዳር መበተን ብቻ ነው የሚፈልጉት እና ከዚህ በኋላም አንቺ እንድትጠብቂያት እፈልጋለሁ። እኔ እምታየው እንደ አባወራ ሳይሆን እንደ ሰራተኛ ነው። ስለዚህ ማንም ሊሰማኝ ፈቃደኛ አይደለም ብሎ ሲላት፣ ሰንዬም እኔ እኮ ብያት ነበረ ምሩን ድሮም እያጃጃሉሽ ነው እንዲሁም ደግሞ እያታለሉሽ ነው ብዬ ነግሪያት ነበር። ምሩ ግን በፍጹም ለማመን ፈቃደኛ አይደለችም። ስለዚህ ምሩዬ እኔ እኮ ምን ላድርግ ብለሽ ነው ሰኒ? እኔ በእነሱ ትዳር መካከል መግባት አልፈልግም። ለዛም ነው እኮ አንቺን ታይ የምለው። ምክንያቱም ታይ ባልኩኝ ቁጥር እነሱን ያንቺን በሰማው ቁጥር ቤተሰቡ እየተበጠበጠ ነው። እናቲቱ ደግሞ እኔን እንደማትወደኝ ታውቂያለሽ። ይኸው የልጅ ጉዳይ ልጁ የናሆም አይደለም እንዲህ ነው ከየትም አንጥተሽ እያሉኝ አይደለም። እነሱ የሚፈልጉት ይችኛይቱን ልጅ መዳር ነው እንጂ በፍጹም እኔ አብሬው እንድኖር አይፈልጉም። እኔ ደግሞ ናሆሜን እወደዋለሁኝ፣ አፈቅረዋለሁ። ስለዚህ እስኪ ተይም በቃ እያለች አለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ኒና ዛሬ ትልቅ ታሪክ ሰራች። ብርቅዬንና እንግዲህ የብርቅዬን ውሽማ ቪዲዮ ቀርጻ ከሀብቶቹ ያሉበትን ቦታ የማትናገሩ ከሆነ ይህንን ቪዲዮ ለባልሽ ነው የማሳይልሽ፣ ያን ጊዜ ምን እንደሚያደርጋችሁ መገመት አልችልም ብላ ስትል፣ ብርቄ ደግሞ እንዴት እንደዚህ አድርገሽ ጉድ ትሰርኛለሽ? እንዴት እያለች ብታብድም፣ አትበጂ፣ አትስከሪ፣ ምክንያቱም የሚሆነው ነገር በፍጹም አይታወቅም። ስለዚህ እባክሽን ይገለኛል ብትላትም፣ ታዲያ የጽናት ከብቶች ላይ ያደረገው ነገር ባልሽ ትክክል ነው ብለሽ ታስቢያለሽ? አሁን እያንዳንድህን ነገር ጉድ ሳላፈላችሁ በስተቀር ተከታትላችሁ የት እንዳሉ መናገር አለባችሁ ብሎ አስጠነቀቃቸው። ከዛም በኋላ እንግዲህ የብርቅዬ ውሽማ ደግሞ እውነት ለመናገር የት እንዳሉ እንኳ አላቅም፣ ነገር ግን ሲሄዱ ተከታትዬ ሁሉንም ነገር እናገራለሁ። ይህንን ቪዲዮ ግን በፍጹም እንዳታሳየው ለብርቄ ባል ሲል፣ ችግር የለውም እንደዛ ከሆነማ ተስማምተናል፣ እኔ ምንም ነገር አልናገርም እያለ አለ። ጽናቴ ግራ ገብቷታል። በጣም እያለቀሰችና እኔ ቆይ ምን ላደርግ ነው? አባዬ ሲመጣስ ምን ልመልስለት ነው? እያለች መጨነቁን አበዛችው። ናሆሜ ምሩን እና ሚስቱን ይዞ ወደ ናቱ ቤት ሲሄድ እናንተ ናችሁ ትዳሬን የበተናችሁት ብላ ስትል፣ ቆይ እማዬ እኛ ምን አደረግን? ሰኒስ ምን አደረገች? ማለቴ ያኔ ማታ እነሱ ናቸው የተጣሉት። ስለዚህ ማንኛውም ሰው ደግሞ ይጣላል። በዚህ መካከል አንቺ ለምንድን ነው እኔን እሱን ላይ የምትጨቀጭቅኝ? ስትላት፣ ተይ እባክሽ ጨቀጨኩሽ?
ያቺ ሰኒ የምትባለው ሲጀመር ያንቺንም ትዳር የኔንም ትዳር ማፋታት እንጂ በፍጹም ጠቅማሽ አታውቅም ብላለች። እንደዛ አትበይ፣ እውነት ለመናገር በፍጹም እንደዛ አይነት አይደለችም እባክሽ እያለች ብትለምናትም ነገርኩሽ። ናሆሜ ብድግ አለና እማዬ ቆይ ሰኒ ናሆሜ እማዬ ተረጋጊ፣ ይሄ ነገር የተፈጠረው ለበጎ ይሆናል። ኧረ እባክህ አባትህ ትቶኝ መሄዱ ነው ለበጎ ይመለሳል ነው ምልሽ። የናሆሜ አባት ይኸውልህ ልጄ ትዳርህን ጠብቀህ ያዝ። እናትህና የእናትህ ያመጣቻ ሴትዮ ያንተ ትዳር እንዲበተንና በሰላም እንድትኖሩ የሚፈቅዱላችሁ አይመስለኝም። ስለዚህ ብትረጋጋና ተረጋግተ ብታስብበት ጥሩ ነው። እኔን ተወኝ ብሎ ሄደ። ግራ ገባቸው። ኒናዬ ታሪኳን ከሰራች በኋላ አሁን ድርድር አበዛ። ምክንያቱም የብርቅዬ ባል በፍጹም ጽናትን ለእኔ ወንድም ካልዳራችሁ ከብቶቹን አልመልስም የፈለገው ይንጣ እንጂ ብሎ ግግም ብሏል። ብርቅዬ ባሏ እጅጉን አድርጎ ደበደባት። ስቃዩን መከራዋን እስከምትበላ ድረስ አጋጭቶ